በትግራይ የነበረው ተኩስ አቁም ወይስ ያቅም ማነስ? ከወር በፊት የመጨረሻው ዙር መልሶ ማጥቃት በጁንታው ላይ ልንወስድ ነው ተብሎ በትግራይ ክልል ያልገባ የመከላከያ ሰራዊትና ዘመናዊ መሳሪያ አልነበረም። ነገርየው አየር ኃይልም የታጀበ ኦፕሬሽን ነበር። ጠቅላይ ሚኒስትሩ ይህንን ጁንታ እንዳይመለስ አድርጌ ላጠፋው ነው ብሎ ዘወትር ለሾርት ሚሞሪ ህዝብ የምኞት ዜና ከመናገር ቦዝኖ ማያቅም ነበር። የኋላ ግን ነገርየው የተገላቢጦሽ ሳይሆን አልቀረም። ወትሮም በውሸት የተሞላው ጠቅላይ ሚኒስትር ጦርነቱን ራሱ ጀምሮ የሰሜን እዝን መቱብኝ፣ የክልሉን ኔትወርክ ዘግቶ ጁንታው ዘጋው፣ ጁንታውን ዱቄት አርገናል ብሎ መልሶ ማጥቃት በጁንታው ላይ ከፍቻለሁ፣ ደብረጽዮንን ገድየዋለሁ። አረ ይሄ ሾርት ሚሞሪ ህዝብ ምን ያልተዋሸው ነገር አለ? የአብይ አገዛዝ የወረደና ህሊና ቢስ በጥላቻ ያበደና ከሰውነት ተራ የወጣ መሆኑን የምታውቀው የሞተን ሰው ፎቶ እያነሳ ፖለቲካ የሚሰራ ቆሻሻ የመንደር መንግስት ነው። ለ8 ወር በዘለቀው ጦርነት ብዙ የሀገር ሀብት፣ ብዙ ወጣት ረግፏል። ለጨቅላው መንግስት ይህ ግዱም አልነበረም። ይህ ጨቅላ መሪ የሀገር ሉዓላዊነት፣ ዳር ድንበር፣ የሀገር ፍቅር፣ ሀገር እንደ ሀገር መቀጠል የሚባል ነገር ፈጽሞ አያውቅም። ዴንታውም አይደለም። ጦርነትን ከመጀመሩ በፊት የአውሮፓ ዩኒየን መሪ ጦርነት መፍትሄ አይሆንም ተደራደር ቢሉት ግድ የለም ጦርነቱን በ3 ሳምንት ጨርሰዋለሁ ብሎ ሲፎክር እንደነበር ሰውየው ባንደበታቸው ተናግረዋል። ይህ ታላቅ ባለስልጣን ጦርነት መቼ እንደምትጀምረው እንጂ እንደምትጨርሰው አታውቀውም ብለው በአጽንኦት ውሳኔውን እንዲያጤነው ተናግረውትም ነበር። የሆነው ሆኖ መልሶ ማጥቃት ጀምሬያለሁ ያለው መንግስት ከ2 ሳምንታት ከፍተኛ ውጊያ በኋላ በትግራይ መከላከያ ኃይል አፈር ድሜ በልቶ የያዘውን ዘመናዊ መሳሪያ አስረክቦ አብዛኛው ወታደር በትግራይ መሬት ላይ ደመከልብ ሆኗል። እድለኛ የሆነው ፈርጥጦ ወደ ጎረቤት ክልል ገባ። ግማሹ ደግሞ ተማረከ። የተቀሩት በመጡበት መኪና ወደ መሃል ሀገር እግሬ አውጪኝ ብለው ፈረጠጡ። የትግራይ ኃይልም መቀሌንና መላው ትግራይን ተቆጣጠረ። ያንን አረመኔ ደፋሪ ጨካኝ መከላከያ ሰራዊት አሰልፎ ወደ መቀሌ ያመጡት። ዓለምም በትግራይ መከላከያ ሰራዊት ተደመመ። ታላላቅ የዓለም ሚዲያዎች ይህ የማይታመን ክስተት ነው ብለው ዘገቡት። ትግራይም ለዓለም የዓላማ ጽናት፣ ላመኑበት ነገር መስዋዕትነት፣ ከመውደቅ በኋላ አፈር ልሶ መነሳትን አስተማረች። በትግራይ መሬት ላይ ትዕግስት፣ ጽናት፣ ጀግንነት፣ መስዋዕትነት፣ የህዝብ ፍቅር አሸናፊ ሆኖ ወጣ። ዓለምም አደነቀ፣ ተደመመ፣ ጀግናም ሲል አወደሳቸው። አከርካሪውን የተመታው የአብይ ጦር በሚዲያ ወጥቶ አይኑን በጨው አጥቦ መሸነፉን ክዶ የተናጠል ተኩስ አቁም አድርጌያለሁ ብሎ ለዚህ ሾርት ሚሞሪ አበሰረው። ለዚህ ህዝብ ምን ያህል የወረደ ግምትና ንቀት እንዳለው ባይገባኝም ፈጦ የመጣን እውነት መዋሸቱ ግን የሚያስተዛዝብ ነው። የሱ ጀነራሎችም በሚዲያ እየወጡ በእነሱ ትዕዛዝ ትግራይ ክልል ሊዋጋ ገብቶ የተማረከውን አናቀውም ብለው ክደውታል። አንዱ ጀነራል አዎ ተማርከናል ግን በህዝቡ ነው ሲል መዋሸት የማይሰለቸው ባጫ ደበሌ ደግሞ ከታላቁ ሩጫ ላይ ቪዲዮ ወስደው ነው ኤዲት ያደረጉት ብሎን አረፈው። ጠቅላዩ ከወር በፊት መልሶ ማጥቃት ለመጀመር ትግራይ በልዩ መልክ ገብተናል ሲል ባጫ ደበሌ ደግሞ ከወር በፊት መቀሌን እየለቀቅን ነበር ሲል ተሰምቷል። ታዲያ ማንን እንመን? የጥሞና ጊዜና ተኩስ አቁም አድርጌያለሁ ያለው መንግስት በሳምንቱ አሁን ደግሞ የክልል ልዩ ኃይልና ገበሬን አረ ለስልጣኔ መቆያ ተዋጉልኝ እያለ ነው። ጠቅላይ ሚኒስትሩ የሶማሌን፣ የአፋርን፣ የሲዳማን የክልል ኃይሎች አረ ተዋጉልኝ እያለ ይገኛል። አሁን የኛ ጥያቄ አጭር ነው ወገን። ጀግናው መከላከያ ሰራዊት እየተባለ ሲዘመርለት የነበረው ጦር የት ሄዶ ነው የክልሎች ጦርን ልመና የተገባው? እነባጫ እየወጡ ሰራዊታችን አስተማማኝ ቁመና ላይ ይገኛል የሚሉለት ጦር የት ገባ? እነ ድል ቁርሱ፣ እነ ነበልባል፣ እነ ሳተናው፣ እነ ግስላው የሚመሩት ኃይል የት ሄዶ ነው? አይናችሁን ወደ ክልል ኃይል ያዞራችሁ። የኢትዮጵያ መንግስት መከላከያ ሰራዊቱን አስጨርሶ እንዳይነሳ አድርጎ አስደብድቦታል። የኢትዮጵያ መከላከያ የሚባል ሰራዊት የለም። በሚዲያ የምናያቸው የተወሰኑ ከጦርነቱ በታምር የተረፉ ጀነራሎች ናቸው። ህዝቡም መከላከያን መቀላቀል አሻፈረኝ ብሏል።
አብይ እየሰራ ያለው የታጠቀን ኃይል ሁሉ ትግራይ እያስገባ ለስልጣኑ ማቆያ እያስጨፈጨፈ ነው። የክልል ኃይሎችና የኢትዮጵያ ሕዝብ ሆይ ንቃ። በዚህ ሰዓት የትግራይ መከላከያ ሰራዊት የሚቀመስ ኃይል አይደለም። እድሜ ለኢትዮጵያ መከላከያ ሰራዊት ሊዋጋበት የተሰጠውን መሳሪያ ለነሱ አስረክቦ ፈርጥቷል። በዚህ ውጊያ የምትድን ኢትዮጵያ